ስለዚያች ቀንና ስለዚያች ሰዓት ግን ከአባት ብቻ በቀር ልጅም ቢሆን የሰማይ መላእክትም ቢሆኑ የሚያውቅ የለም። የማርቆስ ወንጌል ምዕራፍ 13 ከቁጥር 32 እንዲሁም ደግሞ የሐዋርያው የቅዱስ ማቴዎስ ወንጌል ምዕራፍ 24 ከቁጥር 36 የሚለውን ቃል በመያዝ ብዙ ሰዎች ወልድም ቢሆን ኢየሱስ ክርስቶስም ሁሉን አያውቅም፣ ስለዚህ አምላክ ሊባል አይችልም በማለት ብዙ ጥያቄ ያነሳሉ። እንደ ዋና መከራከሪያ ነጥብም ደግሞ ያነሳሉ። ነገር ግን ዛሬ ለዚህ ጥያቄ የማያዳግም ምላሽ እንሰጥበታለን ማለት ነው። እኛ ኦርቶዶክሳውያን የምናምነው እንግዲህ ያቺ ቀንና ያቺ ሰዓት የተባለችው የምጽአት ቀን ኢየሱስ ክርስቶስ ዳግመኛ ለፍርድ የሚመጣበትን ቀንና ሰዓት ነው። በመጀመሪያ እዚሁ ጥቅስ ላይ አንድ ጥያቄ እናንሳ እስቲ። ከአባት ብቻ በቀር ከማን በቀር? ከአብ በቀር ማለት ነው። እንግዲህ አባት ተብሎ የተገለጸው አብ ነው። ከአብ በቀር ያቺን ቀንና ያቺን ሰዓት የሚያውቃት የለም እየተባለ ነው። መንፈስ ቅዱስስ የሚል ጥያቄ እዚህ ጋር እናነሳለን ማለት ነው። መንፈስ ቅዱስስ ያውቃል ወይንስ አያውቅም? መንፈስ ቅዱስ ያቺን ቀን እንደሚያውቃት አልተነገረም። እዚህ ጋር የተነገረው ምንድነው? ከአብ በቀር ያቺን ቀንና ያቺን ሰዓት የሚያውቃት እንደሌለ ነው። በጣም ጥሩ። መንፈስ ቅዱስ ደግሞ ያቺን ቀን እንዴት ሊያውቃት እንደሚችል እስቲ እንመልከት። እንዴት እንደሚያውቃት ማለት ነው እንመልከት። አንደኛ ቆሮንቶስ ምዕራፍ 2 ከቁጥር 10 ላይ እንዲህ የሚል የእግዚአብሔር ቃል ተጽፎ ታገኛላችሁ። መንፈስም የእግዚአብሔርን ጥልቅ ነገር ስንኳ ሳይቀር አስቡ። መንፈስ ማን ነው? መንፈስ ቅዱስ። የእግዚአብሔርን ጥልቅ ነገር ስንኳ ሳይቀር ሁሉንም ይመረምራልና ለእኛ እግዚአብሔር በመንፈሱ በኩል ገለጠው ይላል። ስለዚህ የእግዚአብሔርን ጥልቅ ነገር እንኳን አይደለም ቀናትን ዘመናትን አይደለም ራሱን የእግዚአብሔርን ጥልቅ ምስጢር ከዛ በላይ ምስጢር የሌለውን ከቀናትና ከወራት ከሌሎችም ከፍጥረታት ምስጢር የበለጠ የእግዚአብሔር ምስጢር ጥልቅና ሊደረስበት የማይቻል ነው። በማንም በሌላ በአምላክ በፈጣሪ ካልሆነ በራሱ በአምላክ ካልሆነ በስተቀር ሊደረስበት የማይችል ጥልቅ ነው። መንፈስ ግን የእግዚአብሔርን ጥልቅ ነገር እንኳን ሳይቀር ይመረምራል። መንፈስ ቅዱስ ያቺን ቀን በደንብ ያውቃታል። እንኳን አይደለም ያቺን ቀን የእግዚአብሔርን ጥልቅ ነገር ያውቃል። በጣም ጥሩ። ስለዚህ መንፈስ ቅዱስ ያውቃል ማለት ነው። ከአብ ብቻ በቀር ወይም ደግሞ ከአባት ብቻ በቀር ያቺን ቀንና ያቺን ሰዓት የሚያውቅ የለም ማለት መንፈስ ቅዱስ አያውቅም ማለት አይደለም። መንፈስ ቅዱስ አያውቅም ማለት አይደለም። አንድ እሺ፣ በጣም ጥሩ። ወልድስ ኢየሱስ ክርስቶስስ ያቺን ቀንና ያቺን ሰዓት ያውቃታል ወይንስ አያውቃትም? የማቴዎስ ወንጌል ምዕራፍ 11 ከቁጥር 27 ላይ እንዲህ የሚል የእግዚአብሔር ቃል እናገኛለን። ሁሉ ከአባቴ ዘንድ ተሰጥቶኛል። ሁሉ ከአባቴ ዘንድ ተሰጥቶኛል። ከአብ በቀር ወልድን የሚያውቅ የለም። ከአብ በቀር ወልድን የሚያውቅ የለም። ከወልድም በቀር ወልድም ሊገልጥለት ከሚፈቅድ በቀር አብን የሚያውቅ የለም ማለት። ከወልድም በቀር አስቡት፣ ከወልድ በቀር አብን የሚያውቅ የለም፣ ወልድም ሊገልጥለት ከሚፈቅደው በቀር። ስለዚህ አብን ያወቅ ነው። አብን የገለጠልን ማን ነው? ኢየሱስ ክርስቶስ ነው። አብን ያወቅነው በማን ነው? በኢየሱስ ክርስቶስ። ስለዚህ አብን የሚያውቀው ለሌሎችም እሱ ለሚፈቅድላቸው አብን የሚገልጠው ማን ነው? ወልድ ነው። ስለዚህ ኢየሱስ ክርስቶስ አብን ያውቀዋል። አብን ማወቅ ነው ወይንስ ያቺን ቀንና ያቺን ሰዓት ማወቅ ነው የሚበልጠው? የአብ ምስጢር ነው ወይንስ የዛች ቀንና የዛች ሰዓት ምስጢር ነው ታላቅ? ለማወቅ የሚያስቸግረውስ የትኛው ነው? የዛች ቀንና የዛች ሰዓት ምስጢር ነው ወይንስ የአብ ምስጢር? የመለኮት ምስጢር ነው ወይንስ የፍጥረት ምስጢር? ግልጽ ነው። ኢየሱስ ክርስቶስ አብን የሚያውቅ ከሆነ ከማወቅም አልፎ ለሰዎች ወይም ለሌሎች እሱ ለሚወዳቸው የሚገልጥላቸው ከሆነ ስለዚህ ቀንና ስለዚህ ሰዓት አያውቅም ማለት አይደለም። ኢየሱስ ክርስቶስ ያቺን ቀን እንደሚያውቃት የምናውቀው በምንድን ነው? በዮሐንስ ወንጌል በምዕራፍ 1 ከቁጥር 3 ላይ ምን የሚል ቃል ተጽፏል? ሁሉ በእርሱ ሆነ፣ ከሆነውም አንዳችስ እንኳ ያለ እርሱ አልሆነም ይላል። ሁሉም ፍጥረታት የተፈጠሩት በማን ነው? በኢየሱስ ክርስቶስ። ሁሉም በእርሱ ሆነ፣ ከሆነው አንዳችስ እንኳ ዕለታት ቢሆን ጊዜያት፣ ቀናት፣ ፍጥረታት በሙሉ የሚታየው የማይታየው በሙሉ በእርሱ ሆነ፣ ከሆነውም አንዳችስ እንኳ ያለ እርሱ አልሆነም ነው የሚለው።
ጊዜም ዘመንም ሁሉም ነገር በእርሱ ነው የሆነው። ስለዚህ የፈጠረውን ፍጥረት እንዴት ነው ላያውቀው የሚችለው? ሁሉ በእርሱ ከሆነ እንዴት ነው ያችን ቀንና ያችን ሰዓት ላያቅ የሚችለው? ያውቃታል፣ በደንብ ያውቃታል። ስለዚህ ኢየሱስ ክርስቶስ ያችን ቀንና ያችን ሰዓት ያውቃታል። የቅዱስ ጳውሎስ መልእክት ወደ ቆላሲስ ሰዎች ላይ በምዕራፍ 2 ከቁጥር 3 የተሰወረ ጥበብና የእውቀት መዝገብ ሁሉ በእርሱ ነውና ይለናል። ስለዚህ የተሰወረ ጥበብ የእውቀት መዝገብ ሁሉ በእርሱ ከሆነ እንዴት ነው ያችን ቀን ላያውቃት የሚችለው? ከተሰወረ ጥበብ ሁሉ ውጪ ነች እሷ? ከእውቀት መዝገብ ሁሉ ውጪ ነች ያቺ ቀን? በጭራሽ አይደለችም። ስለዚህ ያችን ቀንና ያችን ሰዓት ኢየሱስ ክርስቶስ ያውቃታል፣ በደንብ ያውቃታል። አንደኛ ቆሮንቶስ ምዕራፍ 1 ከቁጥር 24ንም በደንብ መመልከት ይገባል። አንደኛ ቆሮንቶስ ምዕራፍ 1 ከቁጥር 24 ላይ ለተጠሩት ግን አይሁድ ቢሆኑ የግሪክ ሰዎችም ቢሆኑ የእግዚአብሔር ኃይልና የእግዚአብሔር ጥበብ የሆነው ክርስቶስ ነው ይላል። የእግዚአብሔር ኃይልና የእግዚአብሔር ጥበብ ማን ነው? ክርስቶስ ነው። ስለዚህ የእግዚአብሔር ኃይልና የእግዚአብሔር ጥበብ የማያውቀው ነገር አለ ማለት ይሄ እግዚአብሔር የማያውቀው ነገር አለ እንደማለት ነው። የዮሐንስ ወንጌል ምዕራፍ 2 ከቁጥር 24 እስከ 25 ነገር ግን ኢየሱስ ሰዎችን ሁሉ ያውቅ ነበር ይላል። ሰዎችን ሁሉ ያውቅ ነበር፣ የማያውቀው ሰው የለም ማለት ነው። ለምን? ምክንያቱም ስለፈጠረን፣ ሁላችንንም ስለፈጠረን ሁላችንንም ያውቀናል። ቀናትንም እርሱ ስለፈጠረ እርሱ ሁሉን ያውቃል፣ እያንዳንዱን ቀን ያውቃል ማለት ነው። ስለዚህ ኢየሱስ ክርስቶስ ያችን ቀን ያውቃታል። ወልድም ቢሆን አያውቅም የተባለው ለምን እንደሆነ እንመልከት። ይሄ የሚያውቁትን እንደማያውቁ አድርጎ መናገር የቅዱሳት መጻሕፍት ዘይቤ ነው። የሚያውቁትን እንደማያውቁ አድርጎ መጻፍ እና መናገር የቅዱሳት መጻሕፍት ዘይቤ ነው። እንዴት ቢባል ለምሳሌ የቅዱስ ሉቃስ ወንጌል ምዕራፍ 20 ከቁጥር 13 ላይ እንደዚህ ይላል፣ የወይኑም አትክልት ጌታ ምን ላድርግ? የምወደውን ልጄን እልካለሁ፣ ምናልባት እርሱን አይተው ይፈሩታል አለ። ምናልባት ይሄ እንግዲህ ጥርጥርን፣ አለማወቅን፣ ወደፊት የሚሆነውን ነገር እርግጠኛ አለመሆንን የሚያሳይ ነገር ነው ማለት ነው። ስለዚህ አብ የልጁን ቢልክ ምናልባት ያፍሩታል ብሎ ነው የሚገልጠው ማለት ነው? በጭራሽ አይደለም። ይፈሩት ወይንም አይፈሩት ያውቃል። ነገር ግን ምናልባት ብሎ የገለጠው ለምንድን ነው? የሚያውቁትን እንደማያውቁ አድርጎ መናገር የቅዱሳት መጻሕፍት ዘይቤ ነው ማለት ነው። ስለዚህ ለምንድን ነው ያችን ቀን አያውቅም ተብሎ የተጻፈው ካልን ሌላ ደግሞ ሁለተኛ ምክንያት ስንጨምር እንደዚህ ነው የሚለን የሐዋርያት ሥራ ምዕራፍ 1 ከቁጥር 6 እስከ 7 ላይ እነርሱም በተሰበሰቡ ጊዜ ጌታ ሆይ በዚህ ወራት ለእስራኤል መንግስትን ትመልሳለህን ብለው ጠየቁት። እርሱም አብ በገዛ ስልጣኑ ያደረገውን ወራትንና ዘመናትን ታውቁ ዘንድ ለእናንተ አልተሰጣችሁም አለ። ለማን? ለእኔ አለ? አላለም። ለእናንተ አልተሰጣችሁም ነው ያለው። ለእናንተ አልተሰጣችሁም፣ ለእናንተ አለ እንጂ ለእኔ አላለም። ስለዚህ እናንተ ማወቅ አልተፈቀደላችሁም እያላቸው ነው ማለት ነው። አንደኛ ተሰሎንቄ ምዕራፍ 5 ቁጥር 1 እስከ 2 ደግሞ እንደዚህ ይላል፣ ወንድሞች ሆይ ስለ ዘመናትና ስለ ወራት ማንም እንዲጽፍላችሁ አያስፈልጋችሁም አለ። ማንም እንዲጽፍላችሁ አያስፈልጋችሁም። የጌታ ቀን ሌባ በሌሊት እንደሚመጣ እንዲሁ ይመጣ ዘንድ ራሳችሁ አጥብቃችሁ አውቃችኋልና ይላል። ያ ማለት ለገዛ ጥቅማችን ሲባል ያቺ የጌታ ቀን ከኛ ተሰውራለች፣ ለኛ አልተሰጠንም ያንን ማወቅ ማለት ነው። በመጨረሻ አንድ ነገር ብቻ ልንገራችሁና ላብቃ። ለምንድን ነው ኢየሱስ ክርስቶስ አላውቅም ብሎ የመለሰላቸው ወይም ደግሞ ያችን ቀንና ያችን ሰዓት ልጅም ቢሆን አያውቅም ያላቸው ለምንድን ነው ቢባል፣ ለምሳሌ አንድ ሕፃን ልጅ የማይሆን ጥያቄ ቢጠይቃችሁ ወይንም በሱ ደረጃ ያልሆነ ጥያቄ ቢጠይቃችሁ ምን ብላችሁ ነው የምትመለሱለት? ለምሳሌ ልጅ እንዴት ነው የሚወለደው ብሎ ቢጠይቃችሁ በቃ ለሱ ስለማይመጥን በትነግሩትም ስለማይጠቅመው ምን ብላችሁ ነው የምትመልሱለት? አላውቅም ትሉታላችሁ ማለት ነው። ያ ባጭሩ ታውቁታላችሁ እንዴት እንደሆነ፣ ነገር ግን ያንን ብትነግሩት አይጠቅመውም። ስለዚህ ስለማይጠቅመው ያንን አትነግሩትም ማለት ነው። ያ ማለት አላውቅም ብትሉት ባጭሩ፣ ነገር ግን ያችን ቀንና ያችን ሰዓት አላውቅም ወይም ደግሞ ልጅም ቢሆን የሚያውቅ የለም ስላለ አያውቅም ማለት አይደለም። እነሱ እንዲያውቁ እንዳልተሰጣቸው ሲነግራቸው ነው ማለት ነው። ስለዚህ እግዚአብሔር አምላካችን ያችን ቀንና ያችን ሰዓት ከኛ የሰወረው በምክንያት ነው። ኢየሱስ ክርስቶስ ግን ያችን ቀንና ያችን ሰዓት ያውቃታል። አምላካችን ኢየሱስ ክርስቶስ የተመሰገነ ይሁን።